ዛሬ ጸጉር ለሳሳችሁትና ጸጉር ትንሽ ለቀነሳችሁት ሰዎች ለወንዶቻችን ማለት ነው ለሴት ብቻ ሳይሆን ለወንዶቻችን መፍትሄ ይዘን መጥተንላችኋል። ያ መፍትሄው ምንድነው ብትሉ ለምሳሌ መላጣ ሙሉ በሙሉ መላጣ የሆናችሁት ሳይሆን ትንሽ ጸጉር እየሳሳ መላጣ ለመሆን ላሰባችሁት በሙሉ መፍትሄ ይዘናችሁ መጥተናል። መፍትሄያችን ምንድነው? የተፈጥሮ እንቁላል፣ አቮካዶ የተፈጥሮ ነገሮችን ቀላቅለን ቀብተን እንግዲህ ስቲም እናስገባለን። ስቲም ስናስገባችሁ በጣም ጸጉራችሁ መላጣ አይሆንም፣ ያው እንደ መጀመሪያ ይሆናችኋል ማለት ነው። ስለዚህ አሪፍ መፍትሄ ነው፣ አሪፍ መፍትሄ ነው። አመሰግናለሁ። እንግዲህ እንደዚህ አድርገን ከዛ እንዲህ እንቁላል፣ አቮካዶ ፓንች አድርገን እንቀባለን። ከቀባን በኋላ ደግሞ መልሰን ትንሽ ደቂቃ ስቲም እናስገባለን ማለት ነው። ስቲም ስናስገባ ደግሞ ስቲሙ በጣም ደስ የሚል ነው። ምንም ጸጉር የሚጎዳ ነገር የለም። ጸጉር እንዲበቅል ነው የሚያደርገው። ያው ይሄ የተቀቡ ነገሮች በሙሉ ጸጉር ያበቅላል እንጂ የሚያጠፋ አይደለም። ጀስት ደግሞ ስቲም አስገብተን ደግሞ ታያላችሁ ማለት ነው። ከዛ እንደገና ስንታጠብም ታያላችሁ። እንግዲህ ጸጉር የሳሳችሁት በሙሉ አቮካዶ፣ እንቁላል ይዛችሁ መምጣት ትችላላችሁ። ካልሆነም እዚህም አዘጋጅተን የመቀባት እድል ይኖረናል። የኢቶቻችን ብቻ ሳይሆን እንግዲህ ለወንዶቻችንም ከጎናችሁ ነን ማለት ነው። አያችሁ አያምርም? እና ይሄ ደግሞ ስቲም ነው። ያው አቮካዶ እንቁላሏን ማለት አስካሏን ማለት ነው፣ ቀዩዋን ፒንኳን መቀባት ነው ከአቮካዶ ጋር እንደ ጁስ ተመቶ ማለት ነው። እና መለጥ ላላቸው ወንዶች ነው ይሄ የሚመከረው ማለት ነው። ስለዚህ እንደዚህ ብትጠቀሙ በጣም የተሻለ ይሆናል ማለት ነው። እና ፊታችሁ ላይ ደግሞ ስክራፕ ተብለዋል። ስክራፕ ደግሞ የምንድን ነው ብትሉ ኤሬት ስክራፕ የሚባል ነው። ኤሬት ስክራፕዋን ፊታችሁ ላይ ተቀብታችሁ ጸጉራችሁ ላይ አቮካዶ ፊታችሁ ላይ ኤሬቷን ስክራፕ ተቀብታችሁ እንዲህ ስቲም ስትገቡ ምን ይሰማችኋል? በጣም ደስ የሚል ስሜት ይሰማችኋል። ሌላ ደግሞ ፊታችሁ ላይ ጥቁር ነገር እንዳይወጣ ብጉር እንዳይወጣ ይከላከላል። ፊታችሁን ጥርት ያደርጋል ማለት ነው። በጣም ንጹህ ፊት ያደርጋል ማለት ነው። የሆነ በቃ ደስ የሚል እንትን ይኖራችኋል። አሁን ከዚህ ወጥቼ ደግሞ ሞር ታያላችሁ ማለት ነው ፊቴን ማለት ነው። እና እንደዚህ ነው የሚሆነው። እባካችሁ ፕሌስ ተጠቀሙ። እውነት ስቲም በጣም ወሳኝ ነው። ለወንድ ሆነ ለሴት ስቲም በጣም ወሳኝ ነገር ነው። እውነት ለምሳሌ ጭንቀት ይቀንሳል። በጣም በስራ ምክንያት በተለያየ ምክንያት የምትጨናነቁት ሰዎች ደግሞ ስቲም ገብታችሁ በስቲም ፊታችሁ በጣም ማሳጅ ሲደረግ በጣም በቃ ስትሬታችሁን ብስጭታችሁን ይቀንሳል ማለት ነው። በቃ በጣም ደስተኛ እንድትሆኑ ያደርጋል። ደግሞ የደም ፍጥነት ሴሎቹን ደግሞ በጣም ያፋጥናል። ደም ሴሎቹን በጣም እንዲፋጠን ያደርጋል። በጣም ፈታ ነው የሚያረጋችሁት። እና እንደዚህ ብትጠቀሙ በጣም የተሻለ ይሆናል ማለት ነው። እና ሴትም ወንድም እንቁላል አቮካዶ ተጠቀሙ። ከዛ ይሄን ከተጠቀማችሁት በኋላ ደግሞ ስቲም ቢያንስ 40 ደቂቃ ያህል ስቲም ውስጥ ተቀምጣችሁ ስትወጡ በጣም ደስ የሚል እንትን ይኖራል። ትንሽ ቀዝቀዝ እንዳላችሁ ደግሞ በድሩ ሳሙና መታጠብ ይጠበቅባችኋል ማለት ነው። ድሩ ሳሙና በጣም ወሳኝ ነው። ደግሞ ድሩ ሳሙና ከሻምፖ ከኮንዲሽነር በጣም የተሻለ ነው። እንግዲህ ምርቱን የምታገኙት በብዛት ከዱባይ ነው የሚገባ። እንግዲህ ኢትዮጵያውያኖች በሙሉ ያውቁታል። ኢትዮጵያ ላይ አብዛኛው ኢቶቻችን እንግዲህ ጸጉራቸውን የሚታጠቡት በድሩ ሳሙና ነው። ድሩ ሳሙና ማለት በጣም ወሳኝ ነው። እውነቴን ነው የምላችሁን ነገር በቃ ጸጉር ቤት ሁሌም እንጠቀማለን። አብዛኛው ባይዘ ብራንድና በጣም ስታንዳርዱን የጠበቃ ቤት ላይ ብቻ ነው ጸጉር ቤቶች ላይ የሚኖረውና ድሩ ሳሙና አብዛኛው ጊዜ ኢትዮጵያ ላይ እንደውም በቦርሳቸው ይዞ ነው ኢቶቻችሁን ልታጠቡ የሚሄዱት ኢቶቻችን ማለት ነው። እና ይሄን ይመስላል። አሪፍ ነው። በርታ በሉ እንግዲህ ይሄን ተጠቀሙበት። ደግሞ በቀጣይ እንገናኛለን ከስቲም ሲወጣ ማለት ነው።
እና ስትታጠቡ ይሄን ይመስላል ማለት ነው። በብዛት ጸጉራችሁ እንደዚህ ለሆኑት ነው ይሄ የሚመከረው። አሪፍ ነው በጣም እንደዚህ ለሆኑት። አሁን ይሄ ሙሉ በሙሉ አልነበረም፣ እዚህ ጋር አልቆ ነበረ። አሁን ነው መብቀል ጀመረ። አሁን ወረዱ ያው ቢያንስ እስከ 1 ወር ድረስ ሙሉ በሙሉ እንደነዚህ አካባቢ ይሆናል ማለት ነው። ስለዚህ ሁላችሁም ይሄን ተጠቀሙ፣ ወይም ካልሆነ ይዛችሁ መጣችሁ እስቲ መግባት ትችላላችሁ። አመሰግናለሁ። የሴቶች ብቻም ሳይሆን ወንዶቹን እስቲ ፎለል አድርገን ነው የምናስገባ። አመሰግናለሁ ውድ ወዳጆችና ኪምባሌዎች አመሰግናለሁ።